የኢትዮጵያ ንግድ ባንክ ለመላው ሰራተኞች ማለትም ከሱ ጋር ለሚሰሩ ተቋማት ሰራተኞች ብድር አመቻችተዋል። እንደምትመለከቱት ነው ሲቢ በጄ የሚል ፕሮዳክት በማስተዋወቅ የኢትዮጵያ ንግድ ባንክ ለሰፊው የኢትዮጵያ ህብረተሰብ በተለይ ከሱ ጋር ለሚሰሩ ድርጅት ሰራተኞች ብድር አመቻችተዋል ማለት ነው። ይሄ ብድር ስርዓት በሀገራችን ላሉ ሰፊ ሰራተኞች ተጠቃሚ እንደሚያደርግ ይጠበቃል። ምክንያቱም እንደምታውቁት በኢትዮጵያ ንግድ ባንክ ደሞዝ የሚከፈላቸው በሚሊዮን የሚቆጠሩ ሰራተኞች አሉ። ለነዚህ ሰራተኞች ነው ኢትዮጵያ ንግድ ባንክ ብድር ያመቻቸው ማለት ነው። ሲቢ በጄ ብሉታል። ሲቢ በጄ ምንድነው ለሚለው እንደምታዩት ነው። በተለይ በሲቢኢ ብር በመጠቀም ሲቢኢ ብር ላይ ባላችሁ አፕሊኬሽን ላይ በመጠቀም ከደሞዛችሁ አንጻር የኢትዮጵያ ንግድ ባንክ 500 ብር እስከ 150 ሺህ ብር ድረስ ነው ያመቻቸው ማለት ነው። ይህንን ብድር ሲያመቻች ከገበያው ላይ ካሉት ከተለያዩ አይነት ብድር አይነቶች ጋር የሚመሳሰል ሲሆን በተለይ እንደምታውቁት የቴሌ ብር ብድር እንደምታውቁት አለ። እንደውም ሌሎችም ባንኮች እነ ኦሮሚያ ባንክ፣ ምጩ፣ እነ አቢሲኒያ ባንክ፣ አፖሎ አይነት ብድሮችን የኢትዮጵያ ንግድ ባንክ ራሱ ጋር ደሞዛችሁን በመከፈላችሁ ብቻ ነው ይህን ብድር የሚያመቻችላችሁ። ሌላ ምንም ቅድመ ሁኔታ የለም። ዋስትናም አይጠየቅም፣ ተያያዥም አይጠየቅም። ምንም የምትጠይቁን ነገር የለም። የሚጠበቅባችሁ ምንድነው? የእናንተ የምትሰሩበት ተቋም የኢትዮጵያ ንግድ ባንክ ደንበኛ መሆን ነው የሚጠበቅበት። እናም እንግዲህ ደሞዛችሁን ተመጣጣኝ የሆነ ብድር የኢትዮጵያ ንግድ ባንክ እንደሚያመቻች ነው ያሳወቀው። ይህ ብድር መጠን ከስንት እስከ ስንት ነው? አዎ በትንሹ 500 ብር ሲሆን በትልቁ ደግሞ እስከ 150 ሺህ ብር ድረስ የሚደርስ ነው። ይህንን ብር እንግዲህ ለራሳችሁ ተጠቃሚ መሆን ትችላላችሁ። የቤት ዕቃ ንግድ ለመጀመር የተለያየ ስራ ለመስራት የሚያስችል ሁኔታ ይፈጥራል ተብሎ ይጠበቃል። እናም ከዚህ ጋር ተያይዞ እያንዳንዱ ሰራተኛ ለእኔ ምን ያህል ብድር ይደርሰኛል ብሎ ጥያቄ የሚያቀርብ ከሆነ የሚደርሰው የብድር መጠን የሚወሰነው በደሞዛችሁ መጠን ነው። ከፍተኛ ደሞዝ ላላችሁ ከፍተኛ ብድር ይመቻቻል። አነስተኛ ደሞዝ ላለው አነስተኛ ብድር ነው ማለት ነው የሚመቻቸው። ይህም እንግዲህ የመክፈል አቅማችሁን ስለሚያሳይ ነው ማለት ነው። እናም ከዚህ ብድር ጋር ተያይዞስ ወለድ አለው የለውም የሚለው ሌሎች መስፈርቶች አሉት ምን አሉት የሚለው እንግዲህ በይፋ ባይታወቅም ግን ምንም መስፈርት እንደሌለው የወለዱ ወይም ደግሞ ምን አይነት ሌላሽ ግዴቶች አሉት የሚለውን ደግሞ ባንኩ በዝርዝር የሚያሳይ ሲሆን አሁን ላይ ከአፕሊኬሽኑ አንጻር ተረድታችሁ ይህንንም ማወቅ የምችሉበት ሁኔታ መፍጠር ትችላላችሁ። ነገር ግን ደግሞ እኔስ ስንት ይደርሰኛል ደሞዜ ይሄን ያህል ነው ልታሰላለን ትችላለህ ወይ ብላችሁ የምትፈልጉ ማወቅ ካላችሁ ኮሜንት ላይ ጻፉልኝ። እኔም ከባንኩ ይህንን መረጃ በማግኘት ምን ያህል ብድር ለባንኩ ሊያመቻችላችሁ እንደሚችል ላስቀምጥላችሁ እችላለሁ። በወርስ ምን ያህል መክፈል እንደሚጠበቅባችሁ፣ ለምን ያህል ጊዜስ ብድሩ እንደሚሰጣችሁ ሁሉ መረጃ አጣርቼም በቪዲዮ መልክም በሚቀጥለው ለማቅረብ እሞክራለሁ። ለአሁኑ ግን ያቀረብኩላችሁ የሲቢኢ በጄ ምንነት ነው። ሲቢኢ በጄ ከባንኩ ጋር ለሚሰሩ የባንኩ ደንበኞች ለሆኑ ተቋማት ሰራተኞች ብድር ማመቻቸቱ ነው። እናም ቀደም ብዬ ሳነሳው ላላዳመጣችሁ እዚህ ጋር ከፍተኛ ተጠቃሚ እንደሚኖር ይጠበቃል። በአሁኑ ሰዓት በቀጥታ ለዚህ ብድር ተጠቃሚ የሆኑ በተለይ የመንግስት ሰራተኞች በስፋት እንደምታውቁት ደሞዛቸውን በኢትዮጵያ ንግድ ባንክ ይቀበላሉ። ቀጥታ ደሞዛችሁን በመጠቀማችሁ ብቻ ብድር አመቻችቷል። እንዲሁም ቀላል የማይባሉ የንግድና የልማት ድርጅቶች ሰራተኞችም ከንግድ ባንክ ጋር ይሰራሉ፣ ይጠቀማሉ። ስለዚህ የእነዚህ ሰራተኞች ደሞዝ ተከፋይ የሆኑ ሁሉም ሰራተኛ የዚህ ሲቢ ብር ተጠቃሚ ስለሚሆን እያንዳንዳችሁ በአሁኑ ሰዓት ሞባይላችሁን በማውጣት ሲቢ ብር ላይ በመግባት ይህንን መረጃ ለራሳችሁ ተጠቅማችሁ ለሚጠቅመውም ደግሞ ሼር በማድረግ እንዲደርስ እና ሁሉም ሰው የሲቢ ዝቅተኛ እንግዲህ እንደሆነ ይጠበቃል። ወለዱ ግዴታውም ዝቅተኛ ነው። ብድር ተጠቃሚ ሆኖ ህይወቱን እንዲያቀል እንድትረዱት ለዘመድ አዝማድም አጋሩት በማለት ነው ለዛሬ ይህን ቪዲዮ ያቀረብኩላችሁ። ሰላም።